Okay, what do you think about ህልመለሊት? ህልመለሊት ኖርማል የሆነ ነገር ነው። የስንፈተ ወሲብ ምልክትም አይደለም። ለግንኙነት ያለ ፍላጎት በጣም ኤክሰስ ነው ማለትም አይደለም። ምንም አይነት ችግር አይደለም። ኖርማል የሆነ ነገር ነው። የህልመለሊት አንድ ወንድ ሊያጋጥም የሚችል ነገር ነው። በህልሙ ለግንኙነት የሚያነሳሳውን ነገር ካየ በኋላ ህልመለሊት ሊያጋጥመው ይችላል። አንዳንድ ጊዜ ሊበዛ ይችላል። በተለይ ደግሞ አንድ ወንድ 18 19 20 አመቱ ላይ ገና ቴስቶስትሮኑ ከፍ ያለ ምናምን ያለበት ጊዜ ላይ ሊበዛ ይችላል። ወይም አንድ ወንድ ደግሞ ከግንኙነት ለረጅም ጊዜ ከታቀበ የዘር ፈሳሽ ትንሽ ሞጫ መንገድ ስለሚፈልግ ህልመለሊት ሊደጋገም ይችላል። ከዛ ውጪ ግን ህልመለሊት የቶሎ መጨረስ ምልክት አይደለምና ብዙ ሰዎች እሱን ነው የሚያስፈራቸው ማለት ነው። ቶሎ መጨረስ ሴት መኖር አለባት እና በግንኙነት ጊዜ ከሴት ብልት ጋር ከተገናኛችሁ በኋላ ቶሎ የዘር ፈሳሻችሁ የሚፈስ ከሆነ ወይም ገና ለግንኙነት የሚያሟሙቃችሁ ነገር ካያችሁ በኋላ ቶሎ መታፈሱ ከሆነ ማለት ነው የዛኔ ነው ቶሎ መጨረስ አለባችሁ የሚባለው። እሱም ጊዜ ሆርሞን ላይ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። መታከም ትችላላችሁ። ግን ህልመለሊት ችግር አይደለም። በቶሎ መጨረስ ግን መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሪ ሁሉ ጊዜ ክፍት ነው።